እኔ አላምንም። ኮርቬት C8 ኢትዮጵያ ውስጥ ኮርቬት C8 ባለፈው C5 አየን፣ ኦኬ አለን። C7ም አይተናል፣ ኦኬ አለን። C8 በጣም እየተራራቅን ነው። መሀል ላይ ያለው ጋፕ በጣም እየሰፋ ነው እና ብቻ ዛሬ ስለ መራራቃችን ይቅርና ስለ መኪናው እናወራ አይሻልም? ያው እንደነገርኳችሁ መኪናው ኮርቬት C8 ይባላል። ኮርቬት ለመጀመሪያ ጊዜ መኪናቸውን ሚድ ኢንጂን ያደረጉት እዚህ መኪና ላይ ነው። ለመጀመሪያ ጊዜ ላውንች የተደረጉት 2020 ላይ ነበረ እና እነዚህ መኪናዎች LT2 የሚባል 6.2 ሊትር ናቹራል አስፒሬትድ የሆነ V8 ኢንጂን አላቸው። እስከ 495 ሆርስ ፓወር ጀነሬት ያደርጋሉ። 0-60 በ2.9 ሰከንድ፣ ቶፕ ስፒድ ደግሞ ወደ 315 ኪሎ ሜትር ፐር ሃወር መሄድ ይችላሉ። እነዚህ መኪናዎች ፌር የሚባል ፕራይስ ያላቸው መኪናዎች ናቸው። ላይ ከ60,000 እስከ $100,000 ነው የምታገኙት ብራንድ ኒው መኪናው ማለት ነው። ይሄ ማለት ከ9.4 እስከ 14.5 ሚሊዮን ብር ምናምን ነገር ያለ ታክስ ማለት ነው። ያው ታክሱን ራሳችሁ ስሩና ከቻላችሁ ኮሜንት ላይ ያስቀምጡልን። ፒስ